በትዳር ውስጥ የወንድ ልጅ ቀድሞ የግብረ ሥጋ ግንኙነት በሚያደርጉበት ጊዜ ወይም በትዳር ውስጥ ወይም በፍቅር ውስጥ ወንድ ልጅ ቀድሞ በሚጨርስበት ጊዜ በትዳሩ ላይ የተለያዩ ጫናዎች ሊደርሱ ይችላሉ። ስነ ልቦናው ከሚያስቀምጣቸው ነገሮች በተለይ በሚስት ላይ የተለያዩ ባህሪያት ሊታዩ ይችላሉ። የመነጫነጭ ፍላጎት ያለመኖር፣ እንደ ድሮ ተከባብሮ ያለማውራት፣ ያለመቀራረብ እና ብዙ ጊዜ ወደ መኝታቸው የሚሄዱበትን ሰዓት ወይም ጊዜ ላይ በአብዛኛውን ጊዜ ፍላጎት ያለመኖር ነገር ይደርሳል። በአብዛኛውን ጊዜ ወንድ ልጆች ከሴት ልጅ ቀድሞ በሚጨርሱበት ጊዜ በትዳር ላይ ሆነ በፍቅር ግንኙነት ላይ ራሱን የቻለ ተግዳሮት ተጽዕኖዎች ይኖሩታል ማለት ነው። ትዳርን የመንቀስ ትዳር እንደ ድሮ በደንብ ያለመከባበር፣ ያለመቀራረብ፣ በተለይ ያለመደጋገፍ ሲባል ስሜታዊ ነገሩ ማለት ነው። ስለዚህ በትዳር ውስጥ በተለይ ወንድ ልጅ ቀድሞ በሪሌሽንሺፕ ወይም በግንኙነት ጊዜ ቀድሞ የሚጨርስ ችግሮች በሴቷ ላይ እንግዲህ ያለመግባባት፣ ያለመቀራረብ፣ ሁልጊዜ ግንኙነት በሚያደርጉበት ጊዜ ፍላጎት ያለመኖር ተጽዕኖዎች ይደርሱበታል። ከዛ በተጨማሪ በባህሪ መለዋወጥም ተግዳሮቶች ይደርሳሉ። ከዛ ውጭ በባልየው ደግሞ ሁልጊዜ ይህን ነገር ሲያስበው ወይም ሁልጊዜ ይህን ነገር አለማድረጉን ሲያስበው አለመቻሉ ሲያስበው ጠጥቶ የመምጣት አምሽቶ የመምጣት የመናደድ የመበሳጨት ነገር ይኖራል ማለት ነው። ስለዚህ በትዳር ውስጥ ሆነ በፍቅር ውስጥ በተለይ በትዳር ውስጥ ወንድ ልጅ በግንኙነት ጊዜ ቀድሞ ሲጨርስ በትዳር ላይ ይሄን መሰል ስነ ልቦና ጫና ይመጣል። የስነ ልቦና አማካሪ ሳይኮሎጂስት ጌታቸው ለማማከር ከዚህ በታች ባለው ስልክ ቁጥር የትኛውም ዓለም ላይ የምትኖሩ ባለትዳሮች ፍቅረኛሞች በዚህ ችግር የተጨነቃችሁ በዚህ ችግር አለመግባባት የደረሰ ትዳራችሁ ጫና ላይ የሆነ አብዛኛውን ጊዜ መኝታም የመለያየት ተግዳሮቶች ሊኖሩ ይችላሉ ማለት ነው። ስለዚህ የትኛውም ቦታ ሆናችሁ ማማከር ትችላላችሁ። መልካም ቀን።